ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁን ቆዩ። የቻይና ተመራማሪዎች በዓለም የመጀመሪያ የሆነውን የስድስተኛ ትውልድ 6G ቺፕ ማምረት መቻላቸውን ዘገባዎች አመላከቱ። ይህ አዲስ ቴክኖሎጂ በገጠራማና ራቅ ባሉ አካባቢዎች የኢንተርኔት ፍጥነት አሁን ካለው በ5000 እጥፍ ከፍ ማድረግ የሚችል ሲሆን በገጠርና በከተማ መካከል ያለውን የዲጂታል ክፍተት ለማጥበብ ትልቅ አቅም አለው ተብሏል። በፔኪንግ ዩኒቨርሲቲና በሆንግ ኮንግ ሲቲ ዩኒቨርሲቲ ሳይንቲስቶች የተሰራው ይህ ሁሉን አቀፍ ድግግሞሽ ቺፕ በአንድ ሰከንድ ከ100 ጊጋቢት በላይ የሞባይል ኢንተርኔት ፍጥነት ማቅረብ የሚችል ሲሆን ይህም መጠኑ 50 ጊጋባይት የሆነ ከፍተኛ ጥራት ያለው 8000 ፊልም በሰከንዶች ውስጥ እንዲተላለፍ ያስችላል ተብሏል። ይህ ቴክኖሎጂ ከፍተኛ ጥቅሞች ቢኖሩትም ትችትም እየቀረበበት ይገኛል። ተቾች ከጨመረው የኤሌክትሮማግኔቲክ ጨረር የሚወጡ የጤና አደጋዎች፣ ለሳይበር ጥቃቶች የመጋለጥ እድል መጨመር፣ የአካባቢ መራቆትና ዲጂታል ክፍተትን ከማባባስ በተጨማሪ የግል መረጃዎች ክትትልና የግላዊነት ስጋትን ሊያባብስ እንደሚችል ያስጠነቅቃሉ። ተመራማሪዎቹ ቺፑን ወደ ስማርት ስልኮች፣ ድሮኖችና ሌሎች መሳሪያዎች በቀላሉ ሊሰኩ በሚችሉ ሞጁሎች መልክ ለማስተካከል እየሰሩ መሆኑን ሳውዝ ቻይና ሞርኒንግ ፖስትን ጠቅሶ ኢቢሲ ዘግቧል። ቻይና በዓለም ላይ እስከ 10 ጊጋቢት በሰከንድ የሚደርስ ፍጥነት ያለው የመጀመሪያውን ቋሚ የብሮድባንድ አገልግሎት ማስጀመሯን አስታውቃለች። ይህ አዲስ ቴክኖሎጂ በህዋዌና በቻይና ዩኒኮም ትብብር የተገነባ ሲሆን የኢንተርኔት ፍጥነትን ባልተለመደ ሁኔታ ከፍ ያደርጋል ተብሏል። ይህ አዲስ ኔትወርክ በሰከንድ 9.8 ጊጋቢት የማውረድ ፍጥነትና ወደ 1 ጊጋቢት የሚጠጋ የመጫን ፍጥነት ያለው ሲሆን የ3 ሚሊ ሰከንድ እጅግ ዝቅተኛ የጥበቃ ጊዜ ያለው ተብሏል። ይህ ማለት 20 ጊጋባይት መጠን ያለው ፊልም ከ20 ሰከንድ ባነሰ ጊዜ ውስጥ ማውረድ ይቻላል ነው የተባለው። እጅግ ጥርት ያሉ የ8K ቪዲዮዎችን፣ VAR፣ AR ተሞክሮችና የክላውድ ጌሚንግ አገልግሎቶችን ያለምንም መቆራረጥ መጠቀም ይቻላል ተብሏል። እንደ ቴሌሜዲሲን፣ ዘመናዊ ከተሞችና የመስመር ላይ ትምህርት ያሉ ዘርፎች ላይ አዳዲስ እድሎችን ይፈጥራል ተብሏል። በአሁኑ ወቅት ይህ አገልግሎት በአንዳንድ በተመረጡ አካባቢዎች በሙከራ መርሃ ግብር እየተሰራ ሲሆን በኢንተርኔት ቴክኖሎጂ ታሪክ ውስጥ ትልቅ ምዕራፍ እንደሆነ እየተነገረለት ይገኛል። ይህ 10G የሚለው ቃል የሞባይል ስልክ ኔትወርክ 5G 6G ሳይሆን ለቤትና ለቢሮ አገልግሎት የሚል ቋሚ ብሮድባንድ ነው ተብሏል። ይህ በኢንተርኔት ቴክኖሎጂ ታሪክ ውስጥ ትልቅ እድገት ሲሆን ለወደፊት ፈጣን የኢንተርኔት አገልግሎቶች መሰረት ይጥላል ነው የተባለው። በዝርዝር ወደ ምንመለከታቸው ዘገባዎች እንሻገራለን። በደቡብ ምዕራብ ኢትዮጵያ ህዝቦች የህዝብን የልማት ጥያቄዎችን መመለስ የሚያስችሉ በርካታ የልማት ስራዎች ማህበረሰቡን በማስተባበር እየተሰሩ መሆኑን የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ገልጸዋል። የፌዴሪ የህዝብ ተወካዮች ምክር ቤት አባላት በክልሉ ከወከሏቸው ህዝቦች ጋር ያደረጉትን ውይይትና የመስክ ምልከታን በማስመልከት ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ከፍተኛ አመራሮች ጋር ማጠቃለያ መድረክ በቦንጋ ከተማ አካሂደዋል። ዘገባ የክልሉ መንግስት ኮሚኒኬሽን ነው። ጽዮን ታደለ ታቀርባለች። በመድረኩ የህዝብ ተወካዮች ምክር ቤት አባልና የቡድኑ ሰብሳቢ አቶ ዳውድ መሐመድ በሰላምና ጸጥታ፣ በትምህርት፣ በጤና፣ በመንገድ ልማት፣ በግብርና፣ በንጹህ መጠጥ ውሃ፣ በገቢና በሌሎች ጉዳዮች ላይ ህዝቡ ያነሳቸውን ጥያቄዎች ሪፖርት በዝርዝር አቅርበዋል። በሪፖርቱ በክልሉ የመራጭ ተመራጭ ግብረ መልሶችን ተቀብሎ ከመፈጸም አንጻር በክልሉ መንግስት በኩል ጥሩ እንቅስቃሴዎች መኖራቸውንና በከተማና በገጠር የህዝቡን የልማት ጥያቄዎች መመለስ የሚያስችሉ በርካታ ኢኮኖሚያዊና ማህበራዊ የልማት ስራዎች መሰራታቸው የሚበረታታ መሆኑን አንስተዋል። ለዚህ በፊት የነበሩ ጸጥታ ችግሮችን ለመፍታት የተሰሩ ስራዎች ውጤታማ እንደነበሩ አንስተው ከአጎራባች አካባቢዎች ጋር ያሉ የጸጥታና የሰላም ሁኔታዎችን ለማጠናከርም እየተሰሩ ያሉ ስራዎች ውጤታማና ተጠናክሮ መቀጠል ያለበት ነው ብለዋል። በኢኮኖሚ ዘርፍ በሌማት ትሩፋት፣ በቡናና በሌሎች ዘርፎች እየተሰሩ ያሉ ስራዎች መልካም ቢሆኑም ክልሉ ካለው አቅም አንጻር መስፋትና መጠናከር እንዳለበት ተጠቁሟል። በማህበራዊ ዘርፍ በትምህርት ዘርፍ ትምህርት ለትውልድ ንቅናቄ ማህበረሰቡን በማሳተፍ የተሰሩ የመጽሐፍ የትምህርት ቤቶች ደረጃዎችን የማሻሻል ስራ ውጤታማ መሆኑን ተመላክቷል። በክልሉ የፖለቲካ ምህዳሩን ለማስፋት ከተፎካካሪ ፖለቲካ ፓርቲዎች ጋር በጋራ የመስራት ሁኔታዎች መኖራቸውን አቅርበዋል። በኢንቨስትመንት መሬት የወሰዱትን በአግባቡ በውል መሰረት ከመስራት አንጻር የመንገድ የመብራት ተደራሽነት ችግርና የትራንስፖርት አገልግሎት፣ የወባ በሽታ መስፋፋትና የመጽሐፍት እጥረት አሁንም ውስንነቶች መኖራቸውን ገልጸዋል። አባላቶቹ በክልሉ በነበራቸው
ቆይታ ከህዝብ ጋር ውይይት በማድረግና የተሰሩ ስራዎችን መመልከታቸውን ጠቅሰው የክልሉ መንግስት ያለውን አቅም አሟጦ በመጠቀም በክልሉና በፌዴራል መንግስት ተጀምሮ ያላለቁ የልማት ስራዎች የህዝቡ አፋጣኝ ምላሽ የሚፈልጉ መሆናቸውን ድጋፍና ክትትል ተደርጎ እንዲጠናቀቁም ጠይቀዋል። የህዝብ ተወካዮች ያቀረቡትን መነሻ ሀሳብ አስመልክቶ የሚመለከታቸው የክልሉ መንግስት ከፍተኛ አመራሮች ምላሽና ማብራሪያ ሰጥተዋል። በመድረኩ የተገኙት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በክልሉ የህዝብን ተጠቃሚነት የሚያረጋግጡ በርካታ ስራዎች በቅንጅትና በትብብር እየተሰሩ እንደሚገኙ ገልጸው ክልሉ አጭር እድሜ ያለው ቢሆንም ሰላምና አንድነት አስጠብቆ መሄድ መቻሉን በዚህም ለውጦች መመዝገባቸውን ጠቅሰዋል። የክልሉን ማህበረሰብ በማስተባበር የመሰረተ ልማት ፕሮጀክቶችን ለመፍጠር እየተደረገ ነው ያሉት ምክትል ርዕሰ መስተዳድሩ በዚህም 89 የመሰረተ ልማት ፕሮጀክቶችን ማጠናቀቅ የተቻለ መሆኑንና አሁንም በመሰረተ ልማት ዘርፍ የሚነሱ ችግሮችን ለመፍታት በትኩረት መስራትን ይጠይቃል ብለዋል። አቶ ማስረሻ አክለው የክልሉ ኑሮ ውድነትና ገበያን ለማረጋጋት ህብረት ስራ ማህበራትን ማጠናከር፣ የወባ ወረርሽኝ መከላከል፣ በውሃ፣ በመብራት፣ በቴሌኮሙኒኬሽን፣ በማዕድንና በኢንቨስትመንት ዘርፍ የነበሩ የተሻለ አፈጻጸሞችን በማጠናከር በቀጣይ በትኩረት ይሰራል ብለዋል። የክልሉ ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ወንድሙ ጉርታ በበኩላቸው የፌዴራልና የክልል የህዝብ ተወካዮች ምክር ቤት አባላት ከወከላቸው ህዝቦች ጋር በየጊዜው የሚያደርጉት ውይይት የድጋፍ ክትትል ስራዎች መሻሻሎችን እያሳየ መምጣታቸውን ገልጸዋል። በክልሉ እየተከናወኑ ያሉ የአስፓልት መንገዶች የአፈጻጸምና የጥራት ችግር በሰፊ የሚታይበትና ለኢንቨስትመንት የተሰጡ መሬቶችን በአግባቡ ያለማምረት ችግር ያለ በመሆኑ ችግሮቹን ለመፍታት ብርቱ ክትትልና ድጋፍ የሚሻ መሆኑን ተናግረዋል። የፌዴራልና በክልል የህዝብ ተወካዮች ምክር ቤት አባላት የተጀመሩትን ጥረቶችን አጠናክሮ እንዲቀጥሉ የተከበሩ አቶ ወንድሙ ጠይቀዋል። የበጎ ፍቃድ አገልግሎት የአብሮነትና የመረዳዳት ባህልን እያሳደገ መሆኑን በካፋ ዞን የቢጣ ወረዳ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ገለጸ። በወረዳ የ2017-18 የክረምት በጎ ፍቃድ አገልግሎት በ14 ዋና ዋና መስኮች እየተከናወነ መሆኑን አስታውቋል። ዘገባ የቢጣ ወረዳ መንግስት ኮሚኒኬሽን ነው፣ እንደሚከተለው ይቀርባል። የጽህፈት ቤቱ ምክትል ኃላፊ ወይዘሮ ቁጭቻ ለማየሁ የበጎ ፍቃድ ስራ በማህበረሰብ ውስጥ የመተሳሰብ አብሮነትና እርስ በርስ የመረዳዳት እሴት እንዲጎለብት ያደረገና በዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችን ስቃይ ያስቀረ ተግባር ነው ብሏል። በወረዳ በክረምት የበጎ ፍቃድ አገልግሎት የአቅመ ደካሞች ቤት ግንባታና እድሳት፣ ለተማሪዎች የትምህርት ግብዓት ማሰባሰብ፣ የአካባቢ ጽዳት፣ የአረንጓዴ አሻራ፣ የደም ልገሳ በመርሃ ግብሩ በተካተቱ 14 ዘርፎች ላይ ትኩረት በመስጠት የተሰራ መሆኑን ተናግረዋል። የበጎ ፍቃድ አገልግሎት ማህበራዊ ኃላፊነትን ለመወጣት ከሚደረጉ ተግባራት መካከል አንዱ መሆኑን የገለጹት ደግሞ በጽህፈት ቤቱ የወጣቶች ስብዕና ግንባታ ስራ ሂደት አስተባባሪ ወይዘሮ አዲሷ ታደሰ ናቸው። በዘንድሮ የክረምት በጎ ፍቃድ ስራ ለአረጋውያንና አቅመ ደካሞች 17 አዳዲስ ቤቶች ግንባታ ና 27 አሮጌ ቤቶች ጥገና እየተደረገ መሆኑን ገልጸዋል። ከዚህም በተጨማሪ መጪውን አዲስ ዓመት ማዕድ ማጋራት እንዲያስችል በከተማው ከሚገኙ በጎ ፍቃደኞች ሀብት ለማሰባሰብ እየተሰራ እንደሆነ ጠቁመዋል። የበጎ ፍቃድ አገልግሎት ስራ ላይ የተሳተፉ ከሚገኙ ወጣቶች መካከል ወጣት ሽበላይ ዘውዴና ምላርግህ ቆጭቶ በጎ ፍቃድ አገልግሎት ከተረፈን ሳይሆን ካለን በማካፈል ለወገኖቻችን ችግር የምንደርስበት ነው ብሏል። በአገልግሎቱ ለበርካታ ጊዜያት እየተሳተፉ መቆየታቸውን ገልጸው በዚህም ከፍተኛ የህሊና እርካታ እንደሚያገኙ ተናግረዋል። በቢጣ ወረዳ ግራዎች መንደር በበጎ ፍቃድ አገልግሎት ቤት የተሰራላቸው ወይዘሮ አለሚቱ አጎ በበኩላቸው ረዳት የሌላቸው እንደሆኑና ለበርካታ ጊዜያት በአስቸጋሪ ሁኔታ መቆየታቸውን ተናግረዋል። አሁን ላይ በጎ ፍቃደኞች ችግራቸውን ተገንዝበው ሳር ቤታቸውን ወደ ቆርቆሮ በመቀየር የ42 ቅጠል ቤት ባለቤት እንዳደረጓቸው ገልጸው ድጋፉን ያደረጉላቸውን አካላትም አመስግነዋል። የወባ ወረርሽኝን ለመከላከል የአጎበር ስርጭትና የመድኃኒት እጥረት እንዲቀርፍላቸው በካፋ ዞን ጎባ ወረዳ የኡዳዲሺ ከተማ ነዋሪዎች ጠየቁ። የወረዳ ጤና ጽሕፈት ቤት በነዋሪዎች በኩል ለተነሳው ቅሬታ መፍትሄ ለመስጠት እየሰራ መሆኑን አስታውቋል። ከወረዳ መንግስት ኮሚኒኬሽን ለተገኘ ዘገባ ታደሰ ወልደሰንበት። ከነዋሪዎቹ መካከል ወይዘሮ ብርሃነ ወልደ ገብርኤልና ወጣት ሀብታሙ አላለው ከጊዜ ወደ ጊዜ መልኩን ያቀያየረ የሚዛመተውን የወባ ወረርሽኝ ለመከላከል በተሰጣቸው የግንዛቤ ስራ መሰረት የአካባቢና የግል ንጽህና ላይ በትኩረት እየሰሩ ስለመሆናቸው ተናግሯል።
ይህንና በበሽታው ምክንያት አካባቢ የሚገኘው የጤና ተቋም ለሕክምና አገልግሎት በሚሄዱበት ወቅት የወባ መድኃኒት ለማግኘት እንደተቸገሩ ገልጿል። መድኃኒቱ በሌሎች የመንግስት ጤና ተቋማት ነጻ እየታደለ ከግል ጤና ተቋማት የወባ መድኃኒት እስከ 600 ብር በመግዛት ለከፍተኛ ወጪ የተዳረጉ መሆናቸውን አንስቷል። ወረርሽኙ አሁን ያለበት ደረጃ አስከፊ መሆኑን የተናገሩት አስተያየት ሰጪዎቹ ቤት ለቤት የአጎበር ስርጭት አለመኖር ችግሩን የከፋ አድርጎታል ብሏል። በመሆኑ ጉዳዩ የሚመለከተው አካል ለችግሩ መፍትሄ እንዲያፈላልግም ጠይቋል። የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ አዳሙ አድማሱ በበኩላቸው የወባ ወረርሽኝ የሚያደርሰውን ጉዳት ለመከላከል የግንዛቤ ስራዎች ጎን ለጎን ሮብን ለወባ በሚል መርህ ሀሳብ የአካባቢ ጽዳት፣ የውሃ ቀሩ ቦታዎችን ማፋሰስና ቦዮችን የማዳፈን ስራ እየተሰራ ነው ብሏል። ከዚህም በተጨማሪ ወረርሽኙ በስፋት የሚታይባቸውና በተለያዩ አካባቢዎች በቅርብ ጊዜ የኬሚካል ርጭት ለማከናወን ዝግጅት የተደረገ መሆኑንም ገልጿል። ከወባ መድኃኒት እጥረት ጋር ተያይዞ የሚነሱ ቅሬታዎች ተገቢነት እንዳላቸው ገልጾ ነገር ግን ችግሩ ከቅርብ ጊዜ ወዲህ እየተፈታ መጥቷል ብሏል። ከአጎበር ስርጭት ጋር ተያይዞ የሚነሱ ችግሮችን ለመፍታትም ከዞኑ ጤና መምሪያ ጋር በቅንጅት እየተሰራ ነው ያሉት ኃላፊ ሁሉም አካላት ወረርሽኙን ለመከላከል ርብርብ እንዲያደርግም ጠይቋል። በንጽህና ጉድለት ምክንያት የሚከሰቱ በሽታዎችን ለመከላከል በግልና አካባቢ ንጽህና አጠባበቅ ላይ ማህበረሰቡን በማስተባበር እየሰራ መሆኑን የጠሎ ወረዳ ጤና ጽሕፈት ቤት አስታወቀ። ጽሕፈት ቤቱ በጤና ተግባራት ሞዴል የሆኑ ቀበሌዎችን የመፍጠር ስራ አጠናክሮ መቀጠሉ ተመላክቷል። ዘገባው የወረዳ መንግስት ኮሚኒኬሽን ነው። ምህረት ማሙት አቅርቧለች። ጽሕፈት ቤቱ በ15ኛ ዙር የቀበሌ ትራንስፎርሜሽን አጀንዳዎች ምረቃ ፕሮግራም የተቀመጠውን መስፈርት ከ96 በላይ በውጤታማነት ያከናወነው ኩባ ቀበሌ በሞዴልነት አስመርቋል። በምረቃ ፕሮግራሙ የተገኙ የወረዳ ዋና አስተዳዳሪ ተወካይና የጠሎ ወረዳ አስተዳደር ጽሕፈት ቤት ኃላፊም አቶ አስፋቸው አንጋሞ የጤና ልማት ስራ ለሁሉም ተግባር መሰረት በመሆኑም በኩባ ቀበሌ የታየው ንጽህና አጠባበቅ በዘላቂነት መቀጠል አለበትም ብሏል። በጤና ትራንስፎርሜሽን አጀንዳ ብቻ ሳይሆን መንግስት የሚሆን በፓርቲው ኢኒሼቲቭ የወረዱ አጀንዳዎች ውጤታማ መሆናቸውን የተመለከቱ አቶ አስፋቸውም የቀበሌ መዋቅር ላደረገው አስተዋጽኦ አመስግነዋል። ከኢኒሼቲቮቹ መካከል በቀበሌው የተሰሩ የኮሪደር ልማት ሲሆን አርሶ አደሩ መንደሩን ውብና ማራኪ ማድረጉ ለበሽታ መከላከልና ውጤታማ ህይወት እንዲኖረው ያግዛልን ብሏል። የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ሚሊዮን ተክሌ የአካባቢ ንጽህና ጥበቃ 36 እጥፍ ጤናችን የሚጨምር በመሆኑም በዘላቂነት መስራት እንደሚገባም ጠቁመዋል። የማህበራዊ ብልጽግናን ለማረጋገጥ በወረዳ ያሉ መዋቅሮች በጤና ትራንስፎርሜሽን ስራዎች ሞዴል ለማድረግ በግልም በአደረጃጀት እየተሰራ ያለውን አበረታች ውጤት በድጋፍና ክትትል እንደሚቀጥል አቶ ሚሊዮን ተክሌ ገልጸዋል። የቀበሌ ነዋሪዎች በበኩላቸውም አካባቢያቸውን በጤና ትራንስፎርሜሽን ተግባር ሞዴል በማድረጋቸው ደስተኛ መሆናቸውን ተናግረው ጤናቸውን ለመጠበቅ አካባቢውን ማጽዳት ወሳኝ ጉዳይ መሆኑን አክሎም ከዚህ በበለጠ ለውጤታማነት እንደሚሰሩም ተናግረዋል። በቀበሌው የንጽህና ትርጉም የተሰጠው ነጭ ባንዲራ የተሰቀለ ሲሆን የምረቃ ፕሮግራሙ እንዲሳካ ድጋፍና ክትትል ያደረጉ አካላቶችንም ምስጋናና የእውቅና ሰርቲፊኬት ተበራክቶላቸዋል። በፕሮግራሙ የወረዳ ዋና አስተዳዳሪ ተወካይና የጠሎ ወረዳ አስተዳደር ጽሕፈት ቤት ኃላፊ አቶ አስፋቸው አንጋሙም የወረዳ ደጋፊ አመራር አካላት፣ የጤና ጥበቃ ጽሕፈት ቤት ማኔጅመንት አባላት፣ የበጋ ጤና ጣቢያ ባለሙያዎች፣ የኮባ ቀበሌ አመራርና የአካባቢ ማህበረሰብም ተገኝቷል ሲል የወረዳው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ዘግቧል። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረጉ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ